Filer Rabiot intelligemment. Théo Hernandez. Ça a touché la transition. በኔሽንስ ሊግ ግማሽ ፍጻሜ ጨዋታ ስፔን ከፈረንሳይ ጋር ያደረገችውን መርሃ ግብር 5-4 በሆነ ውጤት ማሸነፍ ችላለች። ስፔን ብሔራዊ ቡድን ላሚን ያማል ሁለት ጎሎችን ከመረብ ማገናኘት ሲችል ሚካኤል ሜሪኖ፣ ኒኮ ዊሊያምስ እና ፔድሪ ቀሪዎቹን 3 ጎሎች ማስቆጠር ችሏል። ፈረንሳይን ከሽንፈት ያልታደጉትን 4 ጎሎች ደግሞ ኪሊያን ምባፔ፣ ሪያን ቼርኪ፣ ሙዋኒ እና ቪቪያን በራሱ መረብ ላይ ነው ማስቆጠር የቻሉት። ወጣቱ ላሚን ያማል የጨዋታው ኮከብ በመባል መመረጥም ችሏል። ስፔን ባለፉት 3 ዓመታት የኔሽንስ ሊግ ፍጻሜ ተፋላሚ መሆን የቻሉበትን ውጤት ነው ማስመዝገብ የቻሉት። የስፔን ብሔራዊ ቡድን በፍጻሜው የፖርቹጋል ብሔራዊ ቡድንን የፊታችን እሁድ ምሽት 4 ሰዓት ላይ የምትገጥም ይሆናል። ከጨዋታው በኋላ የጨዋታው ኮከብ ተብሎ የተመረጠው ላሚን ያማል ዋንጫውን ማሸነፍ እንደሚፈልግ ነው የተናገረው። ኦስማን ዴምቤሌ ምርጥ ተጫዋች ነው ያለው ላሚን ያማል ነገር ግን ለፍጻሜ የደረስነው እኛንን ሲል ተደምጧል። ስለ ባላንዶር የተጠየቀው ተጫዋቹ ሁልጊዜም ለናቴ ጥሩ ነገር ሜዳ ላይ መናገር መቻል ነው ብሏል። የፍጻሜ ተፋላሚያቸው ፖርቹጋል ጠንካራ መሆኑን ያነሳው ወጣቱ ተጫዋች ላሚን ያማል ዋንጫውን ወደ ስፔን እንደምንወስደው ተስፋ እናደርጋለን ሲል ተደምጧል። ስፔን የፊታችን እሁድ ምሽት 4 ሰዓት ከነ ክርስቲያኖ ሮናልዶ ሀገር ፖርቹጋል ጋር ለፍጻሜ የምትገናኝ ይሆናል። 2 minutes. Oh le sang. L'Espagne est en finale de la Ligue des Nations à l'issue d'un match. ከአርሰናል ጋር የተያዙትን የዝውውር ዜናዎች ደግሞ ላንሳላችሁ። ኮንስታንቲኖስ ካሬሳስ በ45 ሚሊዮን ዩሮ አርሰናልን ለመቀላቀል በጣም ተቃርቧል ተብሏል። ኮንስታንቲኖስ ካሬሳስ በቤልጂየሙ ክለብ ጌንክ የሚጫወት ድንቅ የ17 ዓመት ግሪካዊ የመሃል ሜዳ ተጫዋች ሲሆን በዘንድሮ የውድድር ዓመትም ለጌንክ 34 ጨዋታዎችን መከወን ችሏል። 2 ጎሎችን ከመረብ አገናኝቷል። 3 አሲስቶች ላይ ደግሞ ቀጥተኛ ተሳትፎ ማድረግ ችሏል። በእርግጥ ተጫዋቹ ወጣት ነው፣ ግን መድፈኞቹ አርሰናሎች በቀጣይ ይህን ተጫዋች በ45 ሚሊዮን ዩሮ ያስፈርሙታል ተብሏል። ለመቀላቀልም ከጫፍ ደርሷል። የመሃል ሜዳውን ያግዛል ተብሎም ይጠበቃል። የቪክቶር ዮኬሬሽ ወኪሎች እንግዲህ በሳምንት 300,000 ፓውንድ ደሞዝ እንደሚፈልጉ ገልጸዋል። የደሞዙ ጥያቄ የዮኬሬሽን ዝውውር የማይቻል ያደርገዋል ተብሏል በአርሰናል ቤት። ስለዚህ ከዩናይትድ ጋር የተያዘ ዜናው እውን ሊሆን እንደሚችል ይጠበቃል። በአሁኑ ጊዜ ዮኬሬሽ በስፖርቲንግ ሊዝበን የሚያገኘው ሳምንታዊ ደሞዝ 39 ሚሊዮን ፓውንድ ብቻ ነው። 300,000 ፓውንድ ነው አሁን ይከፈለኛል። ስለዚህ አርሰናሎች ይህንን ተጫዋች የማግኘት እድላቸው በጣም ጠቧል ተብሏል። አርሰናሎች በዚህ ክረምት ራፋኤል ሊያውን ላያስፈርሙት እንደሚችሉም ተገልጿል። ኤሲ ሚላን ከተጫዋቹ ዝውውር የሚፈልጉት ገንዘብ ግን አርሰናሎች ዝውውሩን እንዳይገፉበት ያደርጋቸዋል ተብሏል። ስለዚህ ከአርሰናል ጋር ስሙ በስፋት እየተያዘ የሚገኘው ራፋኤል ሊያው ወደ አርሰናል የመምጣት እድሉ ጠባብ ነው ተብሏል። በሌላ በኩል በዚህ ክረምት አንቶን ሴሜኒዮን ማስፈረም እንደሚፈልጉ ተገልጿል። መድፈኞቹ ምንም እንኳን እስካሁን ግንኙነት ባያደርጉም አርሰናሎች ሴሜኒዮን የአጥቂ ክፍላቸውን ጥራት እንደሚጨምር ያምናሉ። ማንቸስተር ዩናይትድም የተጫዋቹ ፈላጊ መሆናቸው ተገልጿል። ሌላው ቤንጃሚን ሼሽኮን ለማስፈረም በአርሰናልና አርቢ ላይፕዚግ ተወካዮች መካከል እየተደረገ ያለው ንግግር የተሻለ ደረጃ ላይ እንደደረሰ ተገልጿል። የ22 ዓመቱ አጥቂ አርሰናልን መቀላቀል እንደሚፈልግና ዝውውሩ በቅርብ ቀናት እንደሚጠናቀቅም ይታመናል። ሚኬል አርቴታ የተጫዋቹ አድናቂ መሆኑን ተከትሎ ይሄ ተጫዋች ቤንጃሚን ሼሽኮ በቀጣይ ቀናቶች ወደ አርሰናል የሚመጣበት እድል ሰፊ ነው ተብሏል። በክረምቱ የቡድን ጥራትና ጥልቀት ለመጨመር እየሰሩ ያሉት አርሰናሎች በክረምት እንግዲህ እስከ 300 ሚሊዮን ወጪ ለማድረግ መዘጋጀታቸው ነው የተገለጸው። በዚህ መሰረት የጆርጊኒዮን መውጣት ተከትሎ መሃል ሜዳውን ለማጠናከር ከሪያል ሶሲዳድ አማካኙ ማርቲን ዙቤሜንዲ ጋር መስማማታቸው የሚታወቁ ነው። ከሀገራት ጨዋታ በኋላ ሜዲካሉን ለማድረግና በሐምሌ ወር መጀመሪያ ዝውውሩን ለመጨረስ ቀጠሮ መያዛቸውም ተገልጿል። ጄሰን ዊልኮክስ አዲሱ የማንቸስተር ዩናይትድ የእግር ኳስ ዳይሬክተር ሆነው ተሹሟል። እኚህ አዲስ ዳይሬክተር ምናልባት በማንቸስተር ዩናይትድ በዝውውር ጉዳይ ላይ ሰፊ ስራ ይሰራሉ ተብሎ ይጠበቃል። ብዙ ልምድ ያላቸው ሰው ለማንቸስተር ዩናይትድ የቀጣይ ጉዞ ትልቅ አስተዋጽኦ ይኖራቸዋልም ተብሎ ነው የሚጠበቀው። ሌላው ከማንቸስተር ጋር የተያዘው ቪክቶር ዮኬሬሽ ማንቸስተር ዩናይትድን እየጠበቀ ነው የሚሉ መረጃዎች ዛሬ ማለዳ በስፋት እየወጡ ነው የሚገኙት። ማንቸስተር ዩናይትድን ለአጥቂው ቦታ
ቦታ የያዘው ዋና ኢላማው እሱ ነው። ይህ ዝውውር የሚፈጸመው ግን ቀይ ሰይጣናቱ ማንቸስተር ዩናይትዶች ያሏቸውን ተጫዋቾች ሽያጭ ካቀረቡ ብቻ ነው ተብሏል። ስለዚህ በማንቸስተር ዩናይትድ ቤት የሚገኙ በርካታ ተጫዋቾች ከተሸጡ በኋላ ቪክቶር ዮኬሬሽ ወደ ማንቸስተር ዩናይትድ የሚመጣበት እድል ሰፊ ነው ተብሏል። በአርሰናል የሚፈለግ ተጫዋች ነበር፣ ነገር ግን ከገንዘቡ ጋር ተያይዞ ዩናይትድ የሚገባበት እድል ሰፊ ነው። ቪክቶር ዮኬሬሽም ማንቸስተር ዩናይትድን እየጠበቀ ነው ተብሏል። ማንቸስተር ዩናይትድ የብሬንትፎርዱን ብሪያን ምቤሞን ለማስፈረም የመክፈቻ ጥያቄ አቅርቧል ተብሏል። 45 ሚሊዮን ሲደመር ተጨማሪ 10 ሚሊዮን ነው። በአጠቅላላው 55 ሚሊዮን ፓውንድ ማንቸስተር ዩናይትድ አቅርቧል። ነገር ግን የእንግሊዙ ክለብ ብሬንትፎርድ በ70 ሚሊዮን ድርድሩ እንዲጀምር ይፈልጋሉ። ቀይ ሰይጣናቱ ማንቸስተር ዩናይትዶች በክረምቱ የዝውውር መስኮት ሊያስፈርሟቸው ከሚችሏቸው ተጫዋቾች መካከል ካሜሩናዊው ምቤሞ አንደኛው እንደሚሆን ይጠበቃል።